በተክሊልም ሆነ በቁርባን ሥርዓተ ጋብቻችሁን ለመፈጸም ወደ ቅድስት ቤተክርስቲያን የምትመጡ ተጋቢዎች ሙሽሮች በቅድሚያ በቅድስት ቤተክርስቲያን ስም ይህንን ላሳስባችሁ ፈልጋለሁ። እናንተ ከተማራችሁበት ደግሞ ሌሎች ይማሩበት ዘንድ ይህንን ቪዲዮ ታካፍሉታላችሁ። ስለዚህ ማድረግ ያለባችሁ ምንድነው? ወደ ቅድስት ቤተክርስቲያን ስትመጡ ሴቶች በተለይ ማለት ነው ሙሽራና አጃቢዎቿ ጸጉራቸውን ሙሉ በሙሉ መሸፈን ያለባችሁ። ቤተክርስቲያን ጸጉር መግለጥ አይቻልም። ሌላው ደግሞ ይሄ ፊታችሁ ላይ የምትጠቀሙት ቀለም ነገር አለ፣ እናንተ ታውቃላችሁ። እሱን ነገር መጠቀም ቀርቶ በዚያን ጊዜ ቀን ማሰብ አይቻልም። ስለዚህ ራሳችሁን ማንነታችሁን ብቻ ነው ይዛችሁ መምጣት ያለባችሁ። ሌላው በዋናነት የሚነግራችሁ ደግሞ ቤተክርስቲያን እየተቸገረችበት ያለ ነገር እኒ ፎቶ የሚያነሷችሁና ቪዲዮ የሚቀርጿችሁ የካሜራ ባለሙያዎች ማለት ነው። እነሱ ይዛቸዋቸው የምትመጧቸው የካሜራ ባለሙያዎች የእምነቱ ተከታይ ይሁኑ፣ ሥርዓተ ቤተክርስቲያን የሚያውቁ፣ የምታመልኩትን እግዚአብሔር የሚፈሩ፣ የምትወዷትን ቤተክርስቲያን ጎንበስ ቀና ብለው የሚያከብሩ ባለሙያዎች መሆን አለባቸው። በሰርጋችሁ ወቅት እኔስ ይመስለኛል አንዳንዶቻችሁ እንደው ከእግዚአብሔር በላይ እናንተ ደምቆ ለመታየት የምትፈልጉ አይነት ነው የሚመስለኝ። እሱ ጥሩ አይደለም። በሰርጋችሁ ወቅት እናንተ ዝቅ ብላችሁ እግዚአብሔርን ነው ማክበር ያለባችሁ። ሰርጋችሁን ትዳራችሁን የሰጣችሁ እግዚአብሔር ካልከበረ የእናንተ ትዳር እስከ ዘለቄታው ድረስ አይሄድም። ስለዚህ በሰርጋችሁ ወቅት በተለይ መጠንቀቅ ያለባችሁ ነገር ይዛችኋቸው የምትመጡ የካሜራ ባለሙያዎች ሙያቸውን ብቻ አትዩ፣ እምነታቸውንም እዩ። ለምን መሰላችሁ? እንግዲህ በሰርግ ወቅት ቅዳሴ አለ። ቅዳሴ ማለት የቤተ ክርስቲያን የጸሎቶች ሁሉ ጉልላት ነው። የቤተ ክርስቲያን የጸሎቶች ሁሉ አስኳል ነው። ቅዳሴ ማለት በቀራንዮ መገኘት ነው። የቀራንዮ አምልኮ ነው። ቀራንዮ መቼም ተገኝቶ ልቡ የማይሰበር ቀራንዮ ተገኝቶ የማያዝንና የማይመሰጥ የለም። ቅዳሴ ማለት ሰማያዊ ሙሽራ የቤተ ክርስቲያን ዘላለማዊ ሙሽራ መድኃኔ ዓለም ኢየሱስ ክርስቶስ በአካል የሚገኝበት በአካለ ህብስት የሚዳሰስበት በአካለ ህብስት የሚታይበት ነው። ቅዳሴ ተአምር የሚፈጸምበትም ነው። ህብስት ይዘን ገብተን ስጋ አምላክ፣ ወይን ይዘን ገብተን ደመ አምላክ የሚሆንበት ነው ቅዳሴ። ቅዳሴ የድህነታችን ሁሉ ፍጻሜ ማህተም ነው ቅዳሴ። ስለዚህ ይህ የቅዳሴ ዋጋ የገባቸው ምዕመናን ተመስጠው በሚያስቀድሱበት ጊዜ ከእምነቱ ውጭ የሆኑ የካሜራ ባለሙያዎች ሲመጡ ምንም ደንታ ሳይሰጣቸው ስራቸውን ብቻ በመመልከት ማለት ነው እጅየ ጉርድ ሸሚዝ ለብሰው